እናቴ አጊያ ወጣኝ አስገባኝ መሰለ እናቴ ዋ ምን አሱ ያዝሽ አይደል ዋ እንዴት ነው እናቴ አጊያ ስለሱ ደርሶበት እንደማያውቅ አትዋይ ወጭቀህ ላ ዋይ እሺ ላ ወዲያዳ ምን ነው እንዴት ሰው ይደርስ ሰው ቢያይኮ ነጠላ ተሰጥቶ ነው እንዲመስለው አረ እባክህ ጉቶ ላይ ነው ነጠላ የሚሰጥ አታይ ወጭቀህ አያራ ደናል እንዴት ስላህ ስላማተዋ አትባልገህ ክላ ሰኝን ምን ታውቀኝ ነው እንዴ وسينات يا لا 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 ورقة هيا እንዴት ብቻሽ ዘፈን ደሞ ካይ ነገረኛ ዋኔ ዝም ብዬ እኮ ስጠራርግ እንደው ዝም ብዬ ሆድ ባሰኛየ ዝፈኝ አለኝ አየያ ወጭ በና እንዴት እንደው መንገድ ልትሄጂ አይደለም የምትለሽ እንደው እንደዚህ ወገብሽን የምትቆርጭ እንዴት ኧረ እኔማ አየያ ዛሬ ተመድ ነገ በጧቱ በድ ይሻላል ብዬ እኮ ነው ኧረ ተይማ እንደው ዛሬ ነው የምትሄጂ እንዴት አየያ ነገ ነው ነገ በጧት አየ ፀሐዩ ምንም ሳይመታኝ በሸጋ ሰዓት እንድደርስ ነገ ልዳይ ይያውቃል አዎ ዛሬ አንተንም ቁርስን እንዴት ግን ይመጣህ ነው እንዴት ትንሽ ልረፍ ብዬ እንደመጣሁ ትንሽ ቆይቼ ደግሞ እሄዳለሁ መሄድበት አለኝ አረቢያ ተምደተው ይነክል ምልክት አተዳኛ ዳኛ ዳንቴ አለ ለመሆኑ አለ ሞተር ብለን አለ አንተ ያለ እንዴት አረፈህ ደህና ነው ሰላም ነው አፍታ ያለ አንተም አጣ እንዴት አልጠየቅም ቤቱ ተዘግቶ ሰነበታል ሳምንት ሙሉ እኔስ መምጣት ለምን ሆነና እንዴት እንደው ሳምንት ሙሉ ቤቱ ተዘግቶ ሰነበት ሳትጠይቅ ነው እንዴት ይሰነበታል ኧረ እኔስ እንደው ስራ ባትሎኝ እኔም አልመጣው ነበር ግን እንደው ስጠፋ ጊዜ ምን ሆንክ ብዬ እኮ ነው ታዘፍናማ እዚህ ተቀመጥና በደህና ነው ግን ያ ጉዳይም እንደው ጀምረን ሳንጨርሰው የምስራች ነው ተወማ ትልቅ ነገር ነው ተደረገ ትልቅ ነገር እንደው እኔ በህይወቴ እንዲህ ያለ ነገር አሳክቼለው ምን አገኘ ተገላገልኩት ያንን ነገር ቁርጥ እስኪ ሙት በለኝ ሙትልህ አይ አንበሳው እንዲህ ነው እንጂ ታባት ሰራሃት እንደው እንትን ነው የሆነ አዚም አለበት እንደው አይለቅም አለ እንደው ዝም ብዬ ተለተ ዛሬ ስቀጥር ነገ ስቀጥር ምን ስልበስል ዝም ብሎ እንደው ቁጭ አድሚን ሳስበው ቁርጥ ተገላገልኩት የሳምንት ሙሉ አሁን ይሞከር እንደው ተዋለ ከተማም የደቦን የግዢ ሞከር አተከለ የለም አሁን ብሉን ታውቀዋለህ ባልማቶ ነው ያውቃል ነው ግን እንደው ይንቀሳቀሳል አማ ተድሮስ መቼ ያቆም ያላለም ተበለው ላይ ግን እንደው ቢሆንም አየህ ወይ ወጉ እንዳይቀርብ ይሄ ነው የተቆረጥከው ከተማ አድኩ እዚያ እንግዲህ አዚህማ ምን ወሬኛ ህዝብ አንተ እንኳን ትንሽ ነገር ያስኩ ብሎ ያን ያህል እያወራ ተስንቱ ሰው ጋር መስል ያጋጭ እንደው አሁን እኔም እንደው አንተ ድሟ ገፋለ እንጂ እኮ ማያድስ እኮ እንዴት አይነት ገራዥ ነበር እኛ ሁሉ እኮ እሷ ናት እንደው ስንወለድ ሸልታ ይጣለች ያማ ያለፈኝ ነው መጀመሪያ በልጅነት ያልፋል ግን ተዚህኔ ለአሁን እንደው ዝም ትላንት እንደው ትንሽ ሰው ነካስ ያረጋኝ ዝም ብዬ አንስተ ለበለበሉ ማለት ያዝ እሱማ አረግርግር እሱንማ መቼ አልሆነ ቢል እንደው ሄድኩና በድፍረት እንደው ከተማ እጅ ስለ ሴቶች መጣጥ ነው ሴቷ አራ እንደው ለሴቷ መይታሳያት እንዴ አልኩት ተገለገልኩ እና ነገርየውም አልቋል አዛው
ፈትነው ነው የመጣ ይሄን ያደ አተ እነሱ እኮ ባለሙያ እኮ ናቸው። እንዴት ባለሙያ ቢሆን እንዴት የዛ ነገር ላይ መቼም ያው ታውቆ ያለ እንግዲህ አትጀጀል ባለሙያ የለውም ያለ ደግሞ ማለት እንግዲህ መቼም ሄድኩና እልሃለሁ እንደው ስለ መጣች ምንም ማድረግ ነው ደግሞ ገብቼ መጀም ቢብያል ወጣ ዋላፈርክም ብታፈርስ ከዚህ ተሰፈሩ ነው ይበልጣል። የቡና መጥጫ ሲያደርግ የሰፈሩ መንደር ጥቃ እንደው አንተ መብሪ ራሱ ሳይቀር እኮ ቀለደብኝ። አንስተው እንደው ዝም ብሎ ነው እኛስ ሰተታችን ያ እንደ ልቡ ነው። ሰው እንደ ልቡ አንሶ ተመልከት እንግዲህ የሚሰራ ስራ ነው እንግዲህ ይሁን እና አሁን ደግሞ ያችን እንትን ይዞብኝ ያን ያህል ዘራፍ ሲል እኔም የቀረበት ይቀራል ብዬ ሄድኩኝ። ደስታ ነው በእውነት ደስታ ነው በእውነት። አንድ ሳምንት ቤት ዘግቼ ውስጥ ተኝቼ ወይኔ እኮ አሁን እንደው ጥፍት ስትል የት ሄደ ብዬ እኮ ነው አንተ መምጣቴ ተገላገልኩት። እንደው እኔ ማታ ዛሬ ነገ እንደው ማን ይመጣ ነው ቁስል ነገር ምን እኮ ነው እንደፈለክ እንዴ ባንድ ሲ በቃ አለ ሌላ አምጥተው ነው የገጠሙልህ። ክላማ ይሄን ሳምንት ሙሉ ተኛው ቤት አልኩህ እኮ ሳምንት ሙሉ ምግቤን አዘጋጀሁኝ። አሰብኩበት ሄድኩኝ ተጨረስኩ። ቀስ ብዬ ሰው እንዳያኝ ዘና ብዬ መጣሁ። ገባሁ ቤት ዘጋሁ በውስጥ ዘጋሁ። ምንም እንትን የለም እና እንደው በጣም ጥሩ ነው። ይሁን ደህና ነው እና ለማየት ብቻ ነው የመጣ እኔስ ልጠይቅ ብዬ ነው ስጠፋ ጊዜ ምን አለ አሁን እንደው አሁን እንሄድበት እንደምትሽ ቀጠሮ ነበር ለነገሩ ስራ ምን ያሰራ አይመስለኝም። አሁን የሆነ ስራ ነበረች ታግዘኝ ነበር ዛሬ ሳይሆን እንደው ያችን ቤት ጀምር የበቀቸው ቆቀራን በዛም እኮ ነው እንደ ጠፋሁት ባትየኔስ እኔማ እንደው ዳኛቸው አስችሎታ አይቀርም ብዬ እኮ ነው አሁን ማመጣጤ ምን ሆንኩ ብዬ እና ነው እንዲያስ ዝሮ ዛሬ ሳይሆን ሌላ ቀጠሮ አለችኝ የምሄድባት ማታስቀ ቀጠሮ አለችኝ በሚዛሽ ደርሼ እኔማ እኮ እንደው ብዙ ጭንቀት ነው እንደው ምን አለ ቀጠሮ አለች ዳር ነው ዛሬ ሳይሆን የምሄድባት አለኝ ቀጠሮ አለኝ ደህና የሆነ ሁሉ ቀጠሮ አንበሴ ገና ተንኮላ እኮ ይጀምር አይደል አተተው እንደው ፈትኙ የለም ይሁን ችግር ቶ አተደምጥ የለው ነገር እንደዚህ ያለ ታንተ ደብቃለህ ወይ እንደዚህ ያለ ነገር ታው እንጂ አይ እንግዲህ እንዲማ እንትን አትበል የለም ሌላ ቀጠሮ ነው ሌላ ነው ማዘው የማታውቀው ቀጠሮ ለሚውል ዞሮ ዞሪያችን አዲስ ይቷል ታገባታል እንግዲህ ተማሪ ሞከራ አይሆንም እንደምትለውማ በል እንግዲህ እስባ ወዳዝ ነኝ በል እንግዲህ እንኳን ደስ አለህ ግን እንኳን ደስ አለህ ተሰለግልግል ተሰው እኩልኛለሁ ከዚህ በኋላ ምንም የሚያስጨንቀኝ ነገር የለም በል አስረፈርክብኝ አሁን በልማ ይሄን እንዲያው ወሬ አውራ ይኸውልህ ለመንደሩ ነገር መህደስ ሸጋ የሆነ እንደው ሳላበሳስል ቡናውንም ሳልጥደው መጣ ብዬ እኮ ነው። አይ ችግር የለውም ስመለስ ቀምሳለሁ። አሁን ስራሽን ሰራ እና አሁን ድንግድ ያሳያኔም ተልተሎ ብዬ ልቆይህ አንተም ተሎ ደርሰህ እሄዳለሁ አሁን ትንሽ ልረፍ ብዬ እኮ ነው። ኧረ ይሻላል ብለህ ነው አየያ ይሻላል እና አሁን እንደው መጣራለሁ ብሎ ይነበረ እዛ የጋሽ ሰለሞን ልጅ የጋሽ እና የጋሽ ሰለሞን ልጅ ምን አለ አየያ ኧረ ቆይ እስቲ ዳቢያ እንጂ ምንድነው ወርቄ ቆይ ያያ ሰለሞን ልጅ ምን አለ አየያ ያያ ሰለሞን ልጅ ማ ጠራሃለሁኝ አሁን እንሄዳለን ያለኝና እንደው ትንሽ ጎን የላሳርፎ እስቲ መጣ ልጠብቀው ብዬ እኮ ነው አይ ነው በልሽ ይሁን እና አልመጣም ብለህ ነው አልመጣም ይቆያል እና አየያ በምን ጉዳይ ነው እሱ ላይ ደርሰህ የምትመጣ ማለት ይሄ እንዴት ምን ልታረግ ታገኘዋለህ ለነገሩ አገኘው ምን እንዴት አብሮ አደግ አይደለን ታማነ ታያ ሰለሞን ልጅ ጋር ነው አዎ እንዴት ነው ቆይ ግን ወርቄ ምን ሆነሻል አይ ያኔ እኮ አይ ያያ ሰለሞን ልጅ ተመጣ ብዬ እኮ ልይል ብዬ ነው አይሻልም አይደለም ደህና መሰልሽኝም መጥረጊያውን እስቲ ወይ አስቀምጪው እንደው ወይ ጠርገሽ አልጨረሽ መጥረጊያው እሺ አስቀምጣለሁ አየያ እናንተ ደግሞ እሄዳለሁ ትንሽ ልቆይ ብዬ ነው ልጁ ሰውየው መሽመጥ የምን ፉጫት ነው የምሰማ አያ ደግሞ አታውቃቸውም ወይ ጎበላሊጡ ምን የጎበላሊጥ ማስቸገር ነው እውነትሽን ነው እንደው እንደዚህ እኔ የምለው አየያ ምን ጉዳይ ገጠማችሁ ግን ታያ ሰለሞን ልጅ ጋር
ምንም አልገጠመንም። እስቲ ቆይ ወዴት ነው አጊያ? ቁጭ በል እንጂ ነው እያለሁ እኔ እያየዋለሁ። ግድ የለም አጊያ ቁጭ በል እኔ እያለሁ። ኧረ ምና እኔ በህይወት እያለሁ። ኧረ ያፋጭ እንደው እነሱስ ጉብላሊቶች ናቸው። ጉብላሊቶች ናቸው። ልሂድ አጥሩንም ምኑንም ልየው ብዬ ነው ልጆች እንዳያፈርሱት ብዬ ነው። እስቲ ሂጂና ይኸው እስቲ ውሻው ይሆናል ወይ እንደው እስቲ ልየው አጊያ በይ እስቲ በስ አይዞህ። እሺ መጣሁ። ኧረ እንዴት አደረጋት እናንተ? ምን አስነኳት አሁን እንደው እርሟን ይዣት ልመጣ? ኧረ እንደው ተሎ ልሸኛት እንጂ እንደው የዚህ ሰፈር ሰውስ እንደው አርፎ አይቀመጥም። እንዴት ነው ያደርጋታል? ሆ ላለን እምትይ ዋለን እንደው ዛሬስ ቁጭ ብለን ምን ይዞ ነው ይሻለኛል። ምን ናፍቀሽ ነበርኩ እንዴ? አጊያ ተጣራ ወይ አጊያ ከተለ ቻለ እንደው ውሾች አጥሩን አፍርሰውት ውሾች አፍርሰውት አጥሩን አተረፈው መሰለኝ። ወርቄ ውሾች እኮ አጥሩን አፍርሰውት እያበጃጀሁት ነው። ኧረ ቤት በኩል ነሽ? ኧረ መጣች እንጂ ውሾች እኮ አጥሩን አፍርሰውት ምን አባቴ ላድርገው? መጣሁ እየሰራሁ መጣሁ እንጂ ኧረ ወርቄ ውሾች እኮ አጥሩን አፍርሰውት እያበታዩ እንደው እንዳትደፊ ወንተር ውሻው ሄደ። ማነው ምን ረዲያ አጥሩን ውሻው አፍርሶት አበጃጅቸው መጣሁ እና አቋምም ቢሆን አመጣን እንስራበት። እኔ ልጅ እያለሁ ተው እንጂ አየያ ይሄማ እኔን ማስናቅ ነው። ልጅ እያለሽ ተው ግድ የለም አየያ ልሙትልህ አየያ እኔ እያለሁ ኧረ ተይ ቀስ በይ። እኔ ምን ሆነሽ ነው አንቺ? አየያ ሸጋርያ በጃጅቸው ነው የመጣው። ችግር የለም እና ቢሆንም ይሁን። ኧረ አየያ እንዴታ እኔን አታምነኝም አየያ? እኔ እንዴት ሸጋርያ አልሰራም? ታንጃ አየያ እንደዛ አይደለም ያልኩ እኔ በቃ እንደው እሱም ልጁም ቀረብኝ። እንግዲህ እኔም ልሄድ ብዬሽ እኮ ቀረ ቤቱን ክፍታት ተው እንጂና ወደዛ አታውም። ኧረ እንዴት አየያ በቃ እንዲያ ቡናውንም ቁርሱንም የሚቀማመሰው እንዲያ ብዬሽ እጠብቅሃለሁ። ሂድ በል አየያ በይ ዛሬስ እንጃ ደህናም አልመሰልሽም። በል አየያ ተጨዋውተና ቶሎም አትምጣ። ምን ተጓደኛ ጋር ተገናኝ ተጨዋወት። እንዴት አለ ነገር ነው። ወይ ዳኛ ዛሬ አይ ጉድ አልነበረ ይኖር ይሆናል እኮ እናንተ ተወረዱ አባቱ አትዘኝ ምን እየሰራ ነው? አራንተ ትስካ አትዳኝ ወይስ ግን ነው? ምን ሆነ ነው? ምንድን ነው? ወይ ምን ሆነ ነው?
ማን ነው እንደዚህ የሚያሮሩት? ማን ምን ሆነ ነው? የሌላ ቀን ነግራል። የሌላ ቀን ቻው ቻው። አንተ ዳኘ አንተ ምን ሆኖራል ይሄ ልጅ ዛሬ? ወርቄ አቤት አየያ ተሰረዳዳሽ ጨረሽ? እንዴት ነው? ናስቲ ቁጭ በላይ ትንሽ እንደው እንጨዋወት እስኪ ና ናስቲ አየያ ና በይና እንሂድ እንጂ በጊዜ እንድንደርስ እንሄዳለን። ቁጭ በል ቁጭ በል። ምንድን ነው ምን መጣ ደግሞ? እናውራ ብዬሽ እኮ ነው አየያ። ምንድን ነው ምን መጣ? እኔ እኮ እንደውም ወደዛ መርሽን አላየሁም። እኔ እዛ ወደ ጓሩ ሂጅ ስመለስ በሩን ዘጋግተሽ እንዴት ነው? በሩን እስቲ የዘጋሁት ንፋሱን ከብቶችም እንዳይገቡ ብዬ ነው። ንፋሱም እያውለበለበው አልሆነም። እንዴት ሆነ ብለሽ ነው? አሁን እሱማ አልሆነም። እውነት ነው። እና እንዴት ነው? ምን አሰብሽ አሁን? እኔማ አየያ ይኸውልህ ምን አሰብኩ መሰለህ? እንደው ዝም ብዬ ተቀምጬም ተኝቼም ተነስቼም ስሄድም ዝም ብዬ በቃ ሀሳብ ውዝውዝ አደረገኛል እኮ አየያ እንደው ወዘወዘኝ። ምኑ ነው የሚያሳስብሽ? እዛ እነሱ እያሰቡ ነው እንጂ እንደውም ዛሬ መጣች ነገ መጣች እያሉ አንቺ ደግሞ ምን ያሳስብሻል? እንደው አህያ ደግሞ እንደው እዛ ደግሞ እንዴት ከአራት ከአምስት ሰው ያልተናነሰ እያለ ሴቱ ማት ወንዱ ማት ያን ያህል ልጅ እያለ እንዴት እኔን ምን ብለው ይፈልጉ ይብላሉ? ልጅ ነው እንግዲህ አንዱን ነጥሎ አይቀር እንግዲህ ተመንጋ በግ ውስጥ አንዷ ብጠፋ እንዴት ሌላውን ጥሎ አንዷን ፍለጋ ይል እንደ ጌታው የሚሄድ? እሱማ ልክ ነህ እኮ ግን አህያ እኔ አልጠፋሁም። ይኸውልህ አንተ ጋር ያለው እኔ እኮ አጎቴ ብቻውን እንዴት አድርጌ ጨክኜ ስተዋለሁ ብዬ እኮ ነው አይደለማ። እና እኔ ወይ አንደኛሽን መጣሽ ቢሆን ደህና እመለሳለሁ ብለሽ መጣሽ እኔን ጭምር እንደው ወይ አንደኛሽን ብትመጪ ደህና። አሁን እኮ እንደው እየጠበቁ አሁን ዛሬ ትመጣለች ብዬ ተናግሬ ስራዬ ብዬ አሁን እንደዚህ ሀሳብ መቀየሩ ምን አመጣው ነው? አሁን አይደለም አህያ አንተ እኮ ልክ እኮ ነህ። ግን አይኸውልህ እንደው ታለ ሴት ይሄ ቤት እንደው ወና አይሆንብህም አህያ። እስቲ እንደው አስበው እንደው ቡናው ተፈልቶ እንደው ቤቱ ተጠራርጎ ከብቶች እንደው ሳስተማርልህ ራሱ እንደው ደስ አይልህም? እውነትሽን ነው። ግን እንደው እኔ እኮ አሁን የሰው ልጅ እንደው አምጥቶ እንደው እኔም አልወድልኛል እንደው አንዷ እንደው ይባ አለ እኮ እኔ በብሬ አሁን እኮ እንደው ሴቱ ሁሉ እኮ አለ እንደው በጀምላት አንድ ጠፋሽ ነው እንጂ እንደው አንቺ ጭምርም እንደዚህ ሐሳብ እኔም እኮ ይኸውልህ ያልኩህ አንዲት እንደው ሸጋይት እንደነኝ እንደው አለች የተባለ ሴት እንደው ዝም ብላ እንደው ሸንቀጥቀጥ ያለች ሴት ልዳርህና ግድ የለ እሄዳለሁ ያኔ እንደው ልዳርም አልል የገባሽ ቃል ሸጋ ጠባዋ ሸጋ ሙያዋ ሸጋ አለ የተባለ እንግዲህ ይዋጊያ አንተ ሙያ ስታማርጥ መቼም ይኸው እንግዲህ ሙያው ነው እንግዲህ እስከ ዛሬ የሚያስቀራ እና ይኸውልህ ደነኛ ባለሙያ ሴት ሸጋ ሸንቃጣ አድርጌ ፈልጌ ተዳርኩ በኋላ እዚህ ቤት ደቂቃ ማላድር እና አሁን ምን ልላቸው ነው? እኔ እኮ እንደው ሀሳብ ያዘኝ አሁን እኔ ምን ልላቸው ነው? አሁን ነው እዛ ሄደሽ ስንት ስራ ምሰሪ ሰው እንደው አስመጥቼ ባስቀርሽ እንደው ይኸውልህ አህያ ዝናቡም እየዘነበ ነው እያየኸው ነው። እስቲ መሬቱ ሁሉ ረጣጥቧል። እንደው አሁን ጉልጓሎም እርሻውም እየደረሰ ነው። እንግዲህ የዘር ጊዜም ደረሰ። እንግዲህ ይሄን ታላገስኩህ እንደው ሰትየትም የምትዳሪ ታልመጣች እስቲ ብቻ እንዴት አድርጋ ነው የምትወጣው? አየህ እስቲ አስበው አንተስ ትቆጣለህ። ደህና ብለሻል። እስቲ እንደው ተሆነ ሆነ። አሁን እንደው እኔ ግን እንደው አላሳመነኝም። እንደው አንድ እንደው አስቀራሃት እንደው ምን አስቀራሃት እንደሚሉኝ አየህ ምንም አይሉ ባንተ እንደዚህ ጨክኑ ይያወቃ አየህ ደግሞ እንደው ዝም ብለህ ለሞትልህ ዝም ብለህ አሁን ይኸውልህ እንደው ዝም ብለህ እኔ ትንሽ ትቀመጥልኝ ባዶ ቤቱንም አልቻልኩት ወና ሆነብኝ በላቸው አየህ እንጂ ሰው አለ አሁን እዛ እናንተጋ ሞልቶ እንዴታ የሚያዝረጠረጥ ሴት እኮ ነው ሞልቶ እንጂ አየህ ዋ ማታውቃቸው አትብሰል እንዴታ እኔ ደግሞ ሸዋ ብቻዋን እዛ ምን ይሆንላታል ብዬ እኮ ነው። ያ ደግሞ እንዴት እነዛ ዘረጦ ሴት ቄጣቸውን አዝረው የሚዞሩ እንዴት ዝም ብለው የማይሰሩ ተቀምጠው እኔም እንደው ሁለቶችም ባላቸው ጋር ናቸው ይመጣሉ። ግን ይጠይቃሉ እንዴት እየተፋቱ እየመጡ አይደል? እንዴት አልነገር በየጊዜው አይደል እየተፋቱ ይመጡ በየጊዜው ያቺ ፈታ ስትመጣ ያቺኛው ታርቃ ስትሄድ ይቺኛው ተፋታ ስትሄድ ያቺኛው ታርቃ ስትመጣ እንዴ እየተለዋወጡ አረ ያቺ ባንቱ እንዴት ሆነች
እሺ አይያ እንደው ዝም ብላ ትሄዳለች ትመጣለች። አይ የእሷ ነገር እኮ ደውናት ፈርልብላንዳት እንደው ዝም ብላ ጅል ናት እኮ። አይ እንደው ሲጀመር እኮ እንደው የማይሆንላት ነው እኮ የገባች። እንደው ገና ነሽ ብላት እንደው እኔ ጋር መጣ ነበር እኮ ራህ እናቴ መይስ መች ሆነ ታልዳርኳት አለች። ታልዳርኳት አለች። እንደው እንዲያ አዱኛ ታላየሁ አለች። እንደው ዝም ብላ አዱኛ የታማታውቂ መስል ብላ እንግዲህ ወደ አንዱ ደረገመቻት። እንደ ጓደኞቿ ሆነ ብላ ዳርባ ቀጂ ያመላልሳታል። ሲፈልግ ነይ እያለ ያመላልሳታል እናቴ። አይ ያታልሽ በቃ እንግዲህ ይሁን። ኖሮ ግን ደውለው ምን እንደሚሉኝ ነግሬ ግድ የለም አያ አንተ ተተናገርክ ታውቃለህ። ትምጣታሉ ተጃለሽ ይኸውልሽ አንቺ ወር ተው እንጂ አያ አይደለም። እኔም እኮ አንተን ብዬሽ እኮ ነው ቤት ውስጥ እንዲህ ተነቃልቆ ስታዩ እንደው ደስ አይልም። እንደው ተነሱ አይበልጥብኝም። እንደው እኔ ብቻዬን እንደው ኩርምት ብዬ ብውል ይሻለኛል። ተው እንጂ አንተስ ማን አለህ? ዋ እንዴት እነሱ ያላሰቡልህ እንደሆነ ያላሰቡልህ መጥቶ ያላዩ ግን እኔንም ማማኝስልኝ አንዳንቺ መጥቶ ያየው ነው። አሁን ወደዛ ደረስ ብዬ ልምጣማ ሰዓቱም ገና ነው። እሺ እንግዲህ በእንግዲህ አበሳስለሽ ጠብቂኝ። ቡናው ምኑን ብዬ ልጠብቅ? በእንግዲህ እኔም ወደታች ደርሼ ልምጣ። ሰዓቱም አልደረሰ። ጉድ ብለሽ እንግዲህ ቡናውን ምኑን ብለሽ እሺ ብቻ ላልመጣ እችላለሁ። ጓደኛዬን ታገኘሁት እመጣለሁ። ጓደኛዬ ለላይያ እንግዲህ ችግር የለም። ምን ያለው ደግሞ እንዳታስበው ነው። እንደው ያገሩንም ሰው ይዘና እንደው ደግቼ ነው የምጠብቀው። ምን ችግር አለው? በማዛው እንትኑ ጋር መሳቢያው ላይ አለልሽ። ያንንም እንዳዳበይ እንዳጠብቅኝ እመጣለሁ። አረ የለም አይያ አይ ችግር የለም። በል ቻው ደህና ዋል በል። አንዳችሁ ምን ነጀታ ይሆን ምን ታጂ ይደመና እንደ ባታገናኘኝ አለለ ወደዋለሁ። ደግሞ እንኳን አገናኘኝ ግን እንኳን ያሳካል። ተመስገን ያንድ ብር ጧፍ አስገባለሁ። እውነቴን ነው ስለት ይሆነብኝ። እሰይ አሁን ደግሞ እኔ ከዚህ በኋላ እኔ እንደ እህቶቼ እንደዛች እንደ ጅል እህቴ መቼም አላገባም አላፈታም። ዝም ብዬ አግብቼው ቆጭ አፈር ልላለች። እሱንና እናቴ እሱን ያገባህ ደግሞ ይፈታል። አገባሽ እናቴ እንደሷ ስናል ልማደኛ አልባልም። በየጊዜውም አልመላለስ እናቴ ለምጄ ቁጭ እዛው አረገረገረገረገ እናቴ እኔስ እንደዛች እንደባንጆ ልማደኛ አግብታ ፈታች አልባልም። እሱን ታገባ በኋላ ቁጭ ስትር ብዬ ትዳሬም ብቻ እናቴ ምን የመሰለ ቤት ታጎድ የበለጠ ቤት እሰራለሁ። በቃ ቤቴን አድብቄ ቁጭ ነው። አፈር ልላለች እናቴ። እሰይ እናቴ አይ እንደ ዛሬ ስትመጣልኝ አላፋፍኩት ብቻ አይ እንደ ወልቀኝ ስማሙ ደፈተ እንዴት አየቤሳ የለም ሲወጣ ይችላል። አረገድዴ ሰው ያይሳ ምንም ሰው የለም። ሰው ናችሁ አንተ ቅድም በመከራ ሰንኝ ሰልጄ ወጥ ሰራ ጠፋሽብኝ እኮ እንደው ናፍቀሽኝ እኮ ጠፍተሽብኝ እኮ እንደው ተወዙም አልመጣማሽ። ምን አድርጋ እናቴ ያጊያ ሰጠኝ አስገባኝ መሰለህ እናቴ ዋ ምን አሱ ያዘሽ አይደል?
እንዴት እንዲሁ እናቴ አጊያ ስለሱ ደርሶበት እንደማያውቅ አትዋይ ወጭ ዋይ ወዲያ ምን ነው እንዴት ሰው ቢያይ እኮ ነጠላ ተሰጥቶ ነው እንዲመስለው። ኧረ እባክህ ጉቶ ላይ ነው ነጠላ የሚሰጠው። አታይ ወጭ ቃያራ እና በናርጎ እንዴት ስክላህ አትዋ አትባልገ ክላ አንቺ ደግሞ ተጅኖ ብሎኝ እኮ ጨንቆኛል እኮ ሰውንን ጨንቆይ ታያያን በመከራን ያሳምሽው ዋና ገሪ ነው አሁን እዚህ ነው ማርያም እስቲ እና እንዴት አናፈቅሽው እንዴት ናፍቅሻለሁ እንዴት አቆየ እድንጂ ያለው እና እንዴት ነው እና እንዴ አላወራሽም አንቺ ሳልጠይቅሽ የለም እኮ የለም ምንም ሰው ምንም ሰው እንዴ አላወራሽም የለም እናቴ እንዴት ፈራሽ እናቴ አሁን ራሱ ቢመጣ እንዴት ዋን የሚያደርግብኝ ባለንበት ቀስ ብለሽ ማለት ነው አውሪዶ ስለዚህ እንደዚህ ቀስ እያልሽ ጠይቅ እንዴት ነው አሁን እንደው ከይከሌ እንዴት ነው ዝርያውስ እንዴት ነው ስራው ላይ ሙያ ባለሙያ ነው እና የሚለውን ነገር ጠይቅ እንጂ ወይ እንግዲህ ጠይቀዋለሁ ቂም ይዞብኝ ሆነ የሚልሽ ግፉ ይነግርሻል። እሺ ምን ቃል የምወሰደው ናት ልጅ ጠይቂዋ ይሄ አንድ ቀን እኮ ልመጣ ብዬ ልገባ እዚህ ዘንድ እየጠበቅኩሽ እያለ አየያ ሲሄድ እንደው ወጥቼ ቀስ ብሎ ሲወጣ ገባለሁ ስል ያ ዳምጤ እንደው ጥላቢስ በታባቱ እንዳይመጡ ከጎን ላይ እንደው ላጣርቁሉ ስዲ አጀና እንቅፍ አድርጊኝ እንጂ ምን ተዚህ በለም እናርግ ያረቀፈት እንደዚህ ነው እንደማታውቂ ነው ተደርሰሽ አይ እና ይኸውልሽ አሁን ደግሞ እንደው ናፍቆትሽ እንደው ጠዋት ማታ በህልሜ እንደው አንቺ በህልሜ እንደው አንቺ በህልሜ አንቺ እንደው የሆነ ነገር ኮሽ ሲል እኮ ወንድ ማለቱ ትቼ ወርቄልሽ ማለት ነው ፈርልዳለ ተልከሰከስኩልሽ ናስቲና አይስ ይራ አይደለም ምንም ነገር እስኪንዳኝ ይበቃናል ያልሳም እኮ አይደለ በቃ ድንገት እዚህ ብቻ ነው ስም ጉንጭ ሳሚ እንጂ ይችላል ያስችል ደግሞ እኔ እንዴት እኔ ተራዬን ሳልሰምሽ ነው እንግዲህ ተው እንጂ አጂቻ መጣት ይፈና ይመጣም ቢመጣም እንግዲህ ምንም ያመጣ ፈጥጥ ያንተ ነገር ተራው እንዴ ያለሽ አቴ ማሪ ያለ መጣሳተ እንዴት ምንም ሰው አይመጣም ማንም ያረቀድ ያለበት እንዴ ያለሽ ምድልሽ ና
ናን ያብያህ አንተ ወራዳ ና ብያለሁ። ምንድን ነው አየያ ምናምን ምንድን ነው ተመልሼ ወዲያ አየያ ስሞትልህ ብያለሁ። ስሞትልህ ትንሽ ወዲያ አየሁሽ እኮ ያንቺን ነገርማ ትንሽ አየያ ስሞትልህ አሁን የመታው ሰው ሊሆን ነው። አየያ አጥንት እኮ ነው ምኑ በሰባበር እኮ ነው። አየያ ስሞትልህ ብያለሁ። አየያ በገብርኤል ምንድን ነው አንተ አሁን እንደው እኔም እንደሱ አልሆንኩ እኮ አንቺ አየያ ስሞትልህ ትንሽ ወዲያ ጉልበት ነው በቤት አዋረድሽኝ እኮ አንቺ አዋረድሽኝ እኮ በቤት እንነጋገር ስንት ነገር ትንሽ ነው ይዤሽ ተነሽ ብዬሻለሁ። ምን ሁና የምትይኝ አነካውም እሱማ ሄዷል። አንዴ እንግዲህ እናቱ ወደ ይገባ እንግዲህ ትንሽ ሄዷል። ትንሽ አሁን ይቅር ታላልከኝና እንደው ተዚህ በኋላ በዚህ በተከበርኩበት ሰፈር ስታወርጂ ትንሽ ብዬሻለሁ። ወደ ቤት ግቢ ግቢ ብዬሻለሁ። የሰው መሳቂያ ነው የምታደርጊው። አየያ ስሞትልህ ተነሽ እንደው ብትገለኝ ይሻለኛል። ኧረ ተነሽ ብዬሻለሁ። ተነሽ ተግሪ አሁን ሂጅ ወደ ቤት ግቢ። ውስጥ ቤት እናወራለን። ቤት እናወራለን። ተነሽ ሻያ ይቅር አልከኝ። አንቺ ተነሽ ብዬሻለሁ። አየያ ስሞትልህ አየያ እኔ መታኝ ሰው እንደው እኮ በጣም ያደርጋለሁ። አየያ ሂጅ ወዴት ነው አየያ ሻያ አና ተቆለሽ ነበር ማለት ነው። ሂጅ ነው ደህና በተከበርኩበት ሰፈር እንድታቋረጭኝ እንደው ምን ይገትርሻል? የተቀመጥ ነው። እሺ እንደው እኮ እናንተ አሁን እንደው የት አገኘሽው? አሁን የት ተገናኛችሁ? አሁን እንደው ተሱ ጋር ምን አገናኘሽ? እንደው ታልጠፋ ሰው እንደው ሰለስተና ሳይተሽ አይደል እንዴት እንዳደረገኝ እንደው እንዴት ስንት ነገር እንዳይሆን አይተሽ አይደል? አሁን እንደው ከሱ ጋር እንደዚህ ጭራሽ እንደው ነጠና ተከናንብሽ እንደው ተሱ ጋር ተሳሳሚልኛለሽ። ኧረ ውርድ አሁን እንደው ወሬ ሄዶ እንደው ቢሰማ እንደው አያሁን እየወራሱ ምን ይለኛል? አንቺን እኮ ነው እንደው አሁን ከምን ጊዜው እንደው ጀመራችሁ? እንደው ከምን ጊዜው እናንተ ቁጭ ጨርሳችሁታል እኮ እንደው እኛ አላወቅነውም እንጂ እኮ እንደው ጨርሳችሁ ከዚህ በላይማ ምን ታረጉ? እንደው ነጠላ ልብሳችሁ ተሳሰባችሁ። ከዚህ በላይማ ምን ቀረ? እኔ እኮ እንደው ዕቃ ረስቼ ባልመጣ እንደው ሌላው ሁሉ ነገር አልቆ ደግሞ እኮ የሚጠብቀኝ ማለት እኮ እግሬ ስትወጣ ጥብቀሽ እንደው እግሬ ስትወጣ ኧረ ምን ጉድ ነው እናንተ! ኧረ ምን ጉድ ነው! እንደው ጉድ እኮ ነው። አሁን እንደው ዛሬ ለተጃን ነበር እንግዲህ ዕቃሽ ሸካክኝና እንግዲህ ሸኝቼሽ ነው። አረ ስሞትልህ ያው እንደ በመድኃኒዓለም እንደ በጊዮርጊስ እሄዳለሁ። እንደ በመድኃኒዓለም ተው እንጂ ቤት ውስጥ ማን አለው? እኔ እኮ ከዚህ በኋላ አይደግመኝ። እሱ እኮ ነው ራሱ ደግሞ ጥሩ ሰው ነው ብለውኝ ነው እንጂ እኮ የተማላውቀው በጊያ አረዲያ ምን ጥሩ ሰው ነው? የእሱ ጥሩነት ትንሽ አሁን ልንገርሽ፣ የእሱ ጥሩነትና መጥፎነትማ ትንሽ ጉቶኝ ህግ አሁን እሱ ጥሩ ሰው ነው። ማን ያልሻው? ማን ነው ጥሩ ሰው ነው ያልሽ? የቀየውም ሰው ሸጋ ነው፣ ጠባው ሸጋ ነው፣ ደነኛ ሰው ነው። ትዳር ተፈለግሽ እሱን ያዡ ሲሉኝ ጊዜ ነው እንጂ አያኔ አንተ ፈቃድ መውጣት ፈልጌ ነው እንዴ? ታጂዛ ያለ እዛ አንድ ልጅ ነበረች። እሷን እንደው ሲወጣ ሲወርድ እንደው አልወጣት ሲል ራሱ ነው አራጅ ያረጋው ይሄ መና አያረጋውም። ታይያ ተው ልጅ መግባቱንም አላወኩም። ይሄ እንዴት ወይ ውርደት! እንዴት የሱ ጉድ ማምን አገር ምሩ እንደው ሰምቶት መች አለቀን ነው። እኔማ እንደው የሱን ነገር ማልሰባበት ነው እንደው ተው እንጂ አየያ እንዴት የሰው ስምማ ዝም ብለህ ስለተናደድክ ስሙን አታጥፈው። ተው እንጂ አየያ ጭራሽ ደግሞ ትከራከሪለት አጭ እና ደግሞ ለሱ እንደው ልትከላከይለት እንደው ትከራከሪለት አለሽ። አየያ መከራከር እኮ የለም ነው በጃና ተቆለሽ እንዳልሽ እንደው ሲጀመር እንደው እሱን አውቃለሁ ትያለሽ እንጂ አሁን አንቺ ተመጣሽ እንት ጊዜሽ ነው እንደው እዚህ ብትከርሚ እዚህ ብታርጊማ እንደው ሰፈሩን ባልቻለሽ ነበር። እንዴት አጂያኔ እኮ ተው እንጂ ጥሩነቱንም አይቼ ነው ዝም ብዬ እኮ አይደለም። ደግ ሰው ነው፣ የተሻለ ሰው ነው። እንዴት ወይ ደግ ነው እሱማ ሰፈሩ ሁሉ እኮ ታይቷል እኮ እንደው አሁን አንቺ አለመኖርሽ ነው እንጂ እዚህ ሰፈር ያለ ሰው እኮ እሱን ያውቋል። እንደው ማን ምን እንደሆነ እኮ እኔ መብሬ ሲጀመር እንደው ፈትኖኝ ነው እግሬ ሲወጣ እየጠበቀ እንደዚህ እንጂ አንቺን እንኳን እንደው ደና ሰትሬ ይዤሽ ነበር። አሁን እሱ ምን እንደሆነ ታውቂያለሽ? ሰው ነው አጂያ ደግሞ እንዴት ምን እንደሆነ ማለት እንዴት ያለ ነገር ነው? የርኩስ የረከሰ ሰው ነው። እንዴት እንደዚህ የምትናገር? ሳይ እንዴት የረከሰ እኮ ነው።
እንዴት ትርኩዝ የምትለያያ ምን ሲያረጋይተው ነው? ይኸውልሽ እንደው ባለፈው እንደው ሰለስትና እንደው በምን እንደተጣላን እንደው ስንጣላ እንደው እንደዛ ስንጨቃጨቅ እንደው አይተሽ አይደል? እና ባይኔ እንዴት በምን እንደተጣላችሁ ምን አውቄ አንተም ዝም እሱም ዝም አለ። እንደው እዚህ ነጠላ ለብሳችሁ ግን እንደው ተመሰሳም ውጭ ምን አደረጋችሁ? ወይዬ ደግሞ ምን እናደርጋለን? ዋንታ ያለ ነገር ነው። እንደው ቤትሽን ሁሉ እኮ አቅልቶታል። እንደዚህ ተዚህ በላይ ርክ እንደው ጉዴን አልሰማሁም እንጂ እንደው ሰልስትና እኮ የተጣላንበትን ነገር ብታቂ ለነገሩ ብታቂማ ተሱ ጋር አብረሽ ለመሽቶኛልሽ ነው እንዴ ታቂያተው እንጂ እንደዛ እኔ ሽመል ተቀብሎ ሊመተኝ በምን ጉዳይ እንደሆነ እኮ አንተ አታቂም። ጉዳዩንማ አንተም እሱም ዝም አላችሁኝ። እኔ ወራክሷል። ይሄ ዝም ብሎ እኮ ነው፣ ዝም ብሎ ርካሽ እኮ ነው። አረዲያ ይያ ደግሞ ምን ይሄን ያህል ምን አድርጎ ነው እንደው እንጂ አጥምደ አንተ አልተገረዘም እኮ